ዛሬ ወደ 4 የሚደርሱ በይርጋ የማይታገዱ ትላልቅ የወንጀል አይነቶችን እነግራችኋለሁ። እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉ እጋብዛለሁ። ሰላም ክቡራትና ክቡራን የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬም ጠቃሚ በሆነ የህግ ምክርና ትንታኔ ወደ እናንተ ተመልሻለሁ። ዛሬ ደግሞ ለየት ባለ ጉዳይ ወደ እናንተ ተመልሻለሁ። ልክ እንደ ፍትሐብሔር ጉዳዮች ሁሉ በይርጋ የማይታገዱ የወንጀል ጉዳዮች አሉ። እነዚህን በኢትዮጵያ ህግ መሰረት በይርጋ የማይታገዱ የወንጀል አይነቶችን አጠቃላይ ወደ 4 የሚደርሱ ትላልቅ የወንጀል አይነቶችን ወደ እናንተ ማድረስ ይሆናል። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከ መጨረሻው ድረስ እንድትከታተሉ በድጋሜ እጋብዛለሁ። እንግዲህ ወደ ቻናሌ ቤተሰቦች ልክ እንደ ፍትሐብሔር ጉዳዮች ሁሉ በወንጀል ጉዳዮችም በይርጋ የማይታገዱ ተብለው በተለያዩ ህጎች የተቀመጡ የወንጀል አይነቶች አሉ። በኢትዮጵያ በይርጋ የማይታገዱ የወንጀል አይነቶች ለመኖራቸው የኢፌድሪ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 28 ንዑስ አንቀጽ 1 ላይ የተቀመጠው ድንጋጌ በቂ ማሳያ ነው ማለት ነው። ይሄ ድንጋጌ እንግዲህ ምን ይላል የሚለውን በጋራ እንመለከታለን ማለት ነው። ኢትዮጵያ ባጸደቀቻቸው ዓለም አቀፍ ስምምነቶችና በሌሎች የኢትዮጵያ ህጎች በሰው ልጅ ላይ የተፈጸሙ ወንጀሎች ተብለው የተወሰኑትን ወንጀሎች ብሎ የተለያዩ ወደ 4 የሚደርሱ ትላልቅ የወንጀል አይነቶችን በመዘርዘር ይደነግጋል ማለት ነው። ስለዚህ እነዚህ የተለያዩ ትላልቅ የወንጀል አይነቶች በኢትዮጵያ ህግ መሰረት በይርጋ የማይታገዱ በማንኛውም ጊዜ ወንጀለኛው ወንጀል ፈጽሞ ከተሰወረ በኋላ ቢገኝ ከመቀጣት ወደ ኋላ እንዳይል የሚያደርጉ በይርጋ የማይታገዱ የወንጀል አይነቶች የትኞቹ ናቸው የሚለውን አንድ በአንድ እምነግራችሁ ይሆናል። እንግዲህ በህገ መንግስቱ ተደንግጎ የምናገኘው የመጀመሪያው በይርጋ የማይታገደው ትልቅ የወንጀል አይነት ተብሎ የሚጠቀሰው የሰው ዘር ማጥፋት ወንጀል ነው። የሰው ዘር ማጥፋት ወንጀል የፈጸመው ግለሰብ የሚሆን በቡድን ከተፈጸመ ደግሞ ያ ቡድን ለተወሰነ ጊዜም ይሁን ለብዙ ዓመታትም ይሁን በሌሎች ሀገራት ተደብቆ ቢቆይም እንኳ መሰወሪያውን ጫካ ውስጥ አድርጎ ቢቆይም እንኳ መጨረሻ ላይ በህግ ቁጥጥር ስር ከዋለ የማይቀጣበት ምንም አይነት የህግ ድንጋጌ የለም ማለት ነው። ይልቁንም በህገ መንግስቱ የተደነገገው በማንኛውም ጊዜ ተከሶ መቀጣት እንደሚችል የተደነገገ መሆኑን ማወቅ ያስፈልጋል ማለት ነው። ስለዚህ የሰው ዘር ማጥፋት ወንጀል የፈጸመ ግለሰብም ይሁን ቡድን በማንኛውም ጊዜ በማንኛውም ሰዓት በተገኘበት ጊዜ ሁሉ መቀጣት አለበት በማለት ህገ መንግስቱ ያስቀምጣል። በማንኛውም ጊዜ በህግ ቁጥጥር ስር ከዋለ መቀጣቱ አይቀሬ ነው ማለት ነው። በሁለተኛ ደረጃ በህገ መንግስቱ በይርጋ አይታገድም ተብሎ የተቀመጠው ትልቅ የወንጀል አይነት ያለ ፍርድ ሞት ቅጣት እርምጃ መውሰድ ነው። እንግዲህ ያለ ፍርድ ሞት ወይም ደግሞ ያለ ፍርድ ቤት ውሳኔ የሰው ልጅ ነፍስ ማጥፋት በይርጋ አይታገድም ማለት ነው። እንግዲህ ወደ ቻናሌ ቤተሰቦች በኢትዮጵያ የወንጀል ህግ መሰረት በኢፌድሪ የወንጀል ህግ መሰረት የተለያዩ አጠቃላይ ወደ 4 የሚደርሱ የቅጣት አይነቶች አሉ። ከግዴታ ስራ ጀምሮ ኦር ኮምፑልሶሪ ላበር ይለዋል እንግሊዘኛው። ከዛ ደግሞ ኢምፕሪዝመንት ይለዋል ወይም ደግሞ የእስራት ቅጣት ያው 2 አይነት ነው። የመጀመሪያው ቀላል እስራት ሲሆን ሁለተኛው ደግሞ ጽኑ እስራት ነው። ሶስተኛው የገንዘብ ቅጣት ነው ወይም ደግሞ የገንዘብ መቀጮ ነው። በስተመጨረሻና በአራተኛ ደረጃ የሞት ፍርድ ቅጣት ነው። እንግዲህ እነዚህ በኢትዮጵያ ህግ መሰረት ቅጣት ተብለው አንድ ወንጀለኛ ወንጀል ከተፈጸመ በኋላ እንደየወንጀሉ አይነት የሚለያይ ሆኖ በወንጀለኛው ላይ የሚጣሉ የቅጣት አይነቶች ናቸው ማለት ነው። የግዴታ ስራ፣ የገንዘብ መቀጮ፣ እስራት፣ ቀላል የሚሆን ጽኑ እስራት እንዲሁም በስተመጨረሻ የጉዳዩ አይነት ታይቶ በህጉ በግልጽ ከተቀመጠ የሞት ፍርድ ይወሰናል ማለት ነው። እነዚህ 4 አይነት ቅጣቶች ተቀምጠዋል ማለት ነው። አንዳንድ ጊዜ አንዳንድ ሰዎች ያለ ምንም የፍርድ ቤት ውሳኔ ሰዎቹን ሲገሉ ይስተዋላል። ይሄ ደግሞ ያው ጭካኔ በተሞላበት ሰዎቹን መግደል ስለሆነ ህጉ በጥብቅ የከለከለው ድርጊት ነው። ይሄም ወንጀል
በጥብቅ የከለከለው ድርጊት ከመሆኑም በላይ እነዚህ ግለሰቦቹን ገድሎ የተገኘ ሰው ያለምንም ይርጋ በማንኛውም ጊዜ ከተገኘ እና በህግ ከለላ ስር ከዋለ ምንም አይነት የማይቀጣበት ጊዜ የለም። እንግዲህ ውድ ቻናል ቤተሰቦች ይህ ማለታችን 10 ዓመት 15 ዓመት 20 ዓመት 25 ዓመት ተብሎ የተቀመጠ የይርጋ ድንጋጌ የለም። በህግ ከለላ ውስጥ ከዋለ ተከሶ የመቀጣት ግዴታ አለበት ማለት ነው። አንዳንድ ሰዎች ውድ ቻናል ቤተሰቦች የሆነን ሰው ከገደሉ በኋላ እስከሚረሳ ድረስ ወደ ሌላ ሀገር ቆይቼ ልምጣ ብለው ወደ ሌላ ሀገር ይሸሻሉ። ከዛ በኋላ ቆይተው 10 ዓመት 20 ዓመት ከቆዩ በኋላ ሲመለሱ ይስተዋላል። ነገር ግን እነዛ ሰዎች በህግ ከለላ ውስጥ ከዋሉ ተከሰው የማይቀጡበት ምንም አይነት ምክንያት የሌለ መሆኑን ማወቅ ያስፈልጋል። ስለዚህ ሰውን ያለ ፍርድ ቤት ውሳኔ መግደል በይርጋ የማይታገድ የወንጀል አይነት ነው ማለት ነው። በሶስተኛ ደረጃ በህገ መንግስቱ የተቀመጠው በይርጋ የማይታገደው የወንጀል ጉዳይ በአስገዳጅ ሰውን የመሰወር ወንጀል ነው። ይሄም ማለት እንግዲህ ሰዎቹን ያለ ፈቃዳቸው አስገድዶ ያለ ምንም የነሱ ፈቃድ አስገድዶ ወደማያውቁት ቦታ መሰወር መውሰድ ይሄ በይርጋ አይታገድም። የሰወሩት ሰዎች በተለያዩ ጊዜ በማንኛውም ጊዜ በተገኙበት ጊዜ በህግ ቁጥጥር ስር ከዋሉ ይቀጣሉ፣ ፍርድ ይፈረድባቸዋል ማለት ነው። እንግዲህ ውድ ቻናል ቤተሰቦች ይሄ በሀገራችን ጠረፋማ አካባቢዎች ላይ የተለመዱ ነገሮች ናቸው። በተለይ ደግሞ አስገዳጅ በሆነ ሁኔታ ሰዎቹን ሰውሮ ወደ ሌላ ሀገር የመውሰድ ባሪያ አድርጎ የመግዛት እንደዛ ሰውን በንግድ መልኩ የመሸጥ ነገር በሀገራችን እስካሁን ድረስ ይስተዋላል። በተለይ ደግሞ ወደ ጅግጅጋ አካባቢ ጠረፍ ወደ ድሬዳዋ አካባቢ በዚህ በኩል ደግሞ ወደ ጎንደር አካባቢ እና የተለያዩ ጠረፋማ የሀገራችን አካባቢዎች ላይ የተለመዱ ነገሮች ሆነዋል። ስለዚህ በአስገዳጅ ሰውን የመሰወር ወንጀል በማንኛውም ጊዜ በህግ ከለላ ውስጥ ከዋለ ወንጀሉን የፈጸመው ሰው ይቀጣል ማለት ነው። በአራተኛና በመጨረሻ ደረጃ በህገ መንግስቱ የተቀመጠው በይርጋ የማይታገደው ትልቅ የወንጀል አይነት ኢሰብአዊ የድብደባ ድርጊት ነው። እንግዲህ አንድን ሰው ኢሰብአዊ በሆነ መንገድ የድብደባ ድርጊት የፈጸመ ግለሰብ በተገኘበት ጊዜ 10 ዓመት 20 ዓመት 25 ዓመት ሳይባል በማንኛውም ጊዜ በህግ ቁጥጥር ስር በዋለበት ጊዜ ይቀጣል። ስለዚህ ውድ የቻናሌ ቤተሰቦች እነዚህ ከላይ የጠቀስኳቸው አራት ትላልቅ ወንጀሎች የህጎች ሁሉ የበላይ ህግ በሆነው በህገ መንግስታችን አንቀጽ 28 ላይ ተደንግገው የሚገኙ አራት ትላልቅ በይርጋ የማይታገዱ የወንጀል ጉዳዮች ናቸው። እነዚህን በጥብቅ ማወቅ ያስፈልጋል። እነዚህን ድርጊቶች የፈጸመ ሰው ለሚቀርብበት የወንጀል ክስ ይርጋን በመቃወሚያነት የማንሳት መብት የለውም። ቢያነሳም ፍርድ ቤቱ አይቀበለውም ማለት ነው። ነገር ግን ውድ የቻናል ቤተሰቦች እነዚህን ወንጀሎች የፈጸመ ግለሰብ ተከሶ ከተቀጣ በኋላና ቅጣቱም የሞት ፍርድ ከሆነ በርዕሰ ብሔሩ ወይም ደግሞ በሀገሪቱ ፕሬዝዳንት መሰረት ይሄን የተፈረደበትን የሞት ፍርድ ወደ እድሜ ልክ እስራት የማዞር መብት እንዳለው የሀገሪቱ ርዕሰ ብሔር ወይም ደግሞ ፕሬዝዳንት ማለት ነው ወደዚህ ሊያሻሽለው እንደሚችል ህገ መንግስቱ አስቀምጦት እናገኘዋለን ማለት ነው። ስለዚህ ውድ የቻናል ቤተሰቦች እነዚህን ነገሮች በደንብ ማወቅ ያስፈልጋል። ለዛሬ የነበረኝ የህግ ምክርና ትንታኔ ይሄን ይመስላል። እስካሁን ድረስ የቻናል ቤተሰብ ያልሆናችሁ ሰዎች ካላችሁ አሁንም ሳብስክራይብ በማድረግ ተቀላቀሉ። እንዲሁም ቪዲዮ ላይክ፣ ሼር አድርጉት። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው ባባይ።